ሃይ እንዴት ናችሁ? ሰላም ለእናንተ ይሁን። ተካሊ ነኝ ከኦሊቲው። ዛሬ ሞኔታይዝ ለማድረግ የሚቀረንን የሰብስክራይበር እና የዋች አወር መጠን ሞባይል ላይ ሆነን እንዴት ማየት እንደምንችል ነው ወይም ማሳያችሁ። ምናልባት ለዚህ ለቻናሌ ተካሊ ተስፋዬ ኦሊቲው ለሚለው ቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም የደወል ምልክቷን በመንካት ኦል የሚለውን በመምረጥ በየጊዜው የምለቀውን ቪዲዮ መከታተል ትችላላችሁ። ስለዚህ አሁን ዛሬ አሳያችኋለሁ ወዳልኩት ጉዳይ ልመለስ። ያ ምንድነው? ሞባይል እየተጠቀምን በኮምፒውተር ላይ የሚታየውን አይነት የዩቲዩብ ፔጅ ወይም ደግሞ የዩቲዩብ ገጽ ማየት የሚያስችለንን መንገድ ነው የምንመለከተው ማለት ነው። እዚህ መጀመሪያ ምናልባት የዩቲዩብ አፕ ጭናችሁ ከሆነ ወይ ደግሞ ኢንስቶል አድርጋችሁ ከሆነ እሱን ዲሴብል እናደርጋለን። ዩቲዩብ አፕሊኬሽናችሁ ምናልባት እሷን ተከፍቷትና ዲሴብል እናደርጋታለን። ሴቲንግ ውስጥ እንገባለን። ሴቲንግ ያው እንደ ስልኩ ይለያያል። በኔ ስልክ ላይ አፕስ ኤንድ ኖቲፊኬሽንስ ይላል። አፕሊኬሽንስ ኤንድ ኖቲፊኬሽንስ የሚለውን እንክፈት። እዚህ ዩቲዩብ የሚለውን ሴሌክት አደርገዋለሁ። እዛ በኋላ እዚህ ጋር ዲሴብል የሚል ኦፕሽን አለ። እሱን ዲሴብል እናደርጋለን። ዲሴብል አፕ ይለናል። ስለዚህ እሱን ዲሴብል እናደርጋለን። እዚህ ኦልሬዲ አሁን ዲሴብል ያደርገዋል ማለት ነው። ዲሴብል ካደረገ በኋላ ኢኔብል የሚል ኦፕሽን ነው የሚያስቀምጠው። ዲሴብል ለመሆኑን በዚህ እናያለን ማለት ነው። እሱን ዲሴብል ካደረግን በኋላ ቀጥታ ወደ በክሮም ዩቲዩብ ሰርች እናደርጋለን ማለት ነው። ክሮም ብራውዘር እንከፍታለን። የትኛውንም ብራውዘር የምትጠቀሙትን ብራውዘር መክፈት ትችላላችሁ። እዚህ ሰርች ባሩ ላይ ጉግል ክሮም፣ እኔ ክሮም ነው የምጠቀመው። ክሮም ብለን ሰርች እናደርግ ወይ ደግሞ ፊት ለፊትም ላይ ካለ እሱን ማውጣት ትችላላችሁ። እዚህ ክሮም አውጥቶልኛል፣ ከፍተዋለሁ። ከተከፈተ በኋላ ሰርች ባሩ ላይ ዩቲዩብ ብለን ሰርች ማድረግ እንችላለን። ወይ ደግሞ ፊት ለፊት ላይ ካመጣልንም እንደዛው ፊት ለፊት ላይ ከመጣችልን ዩቲዩብ የሚለውን ክሊክ አድርገን መክፈት እንችላለን። ሁለቱም አማራጭ ያስኬዳል። ስለዚህ ይሄንን ይከፍትልናል ማለት ነው። ይሄ አሁን ዴስክቶፕ ሳይት ነው። ዴስክቶፕ ሳይት አድርጌ ስለከፈት ኦልሬዲ ዴስክቶፕ ሳይት ላይ ስላለ ነው አፕሮክሲሜት አድርጌ ላሳያችሁ እያቀረብኩት ላሳያችሁ። እዚህ ጋር የቻናል ፒክቸራችን አለ። የቻናል ፒክቸራችን ላይ ክሊክ እናደርጋለን። ከላይ ጠርዝ ላይ የምታዩት የቻናል ፒክቸራችን አለ። በቀኝ በኩል ላይኛው ጠርዝ ላይ ማለት ነው። እዚህ ጋር የቻናላችንን ፒክቸር ክሊክ እናደርጋለን። እሱን ክሊክ ስናደርግ የቻናል ፒክቸራችንን ክሊክ እናደርግ ከሚዘረዘሩልን ውስጥ እዚህ ጋር ክሬተር ስቱዲዮ ሶስተኛ ላይ ክሬተር ስቱዲዮ የሚል አለ። እሱን ሴሌክት እናደርጋለን። ይሄ ቻናል ዳሽቦርድ ነው። ክሬተር ስቱዲዮ ስንከፍት መጀመሪያ ላይ ያለውን ቻናል ዳሽቦርድ አይቀርኛው ነው። እዚህ ጋር እንደምትመለከቱት እንግዲህ ወደ ታች ወርደን የዶላር ምልክቱን ነው የምንነካው። ሞኔታይዜሽን ምን ያህል ዋች አወር እና ምን ያህል ሰብስክራይበር እንዳለን ለማየት የሚረዳን የዶላር ምልክቷ አለች። እሷን እንነካታለን። እዚህ ጋር እሱን እንነካለን።
ከዛ የሞኔታይዜሽን ፔጁን ነው የሚከፍትልን። እዚህ ጋር እንደምትመለከቱት grow with YouTube ይለናል። እዚህ ጋር ዝርዝር ነገሮችን ያስቀምጥልናል። ያለን ይሄ ሌላ ቻናሌ ነው ማለት ተጠቀሙ ቻናሌ ነው። እዚህ 44 ሰብስክራይበርስ እና 33 ፐብሊክ ዋች አወርስ ነው ያለው ማለት ነው። በዚህ መልኩ ማየት እንችላለን። እዚህ ጋር ኖቲፋይ ሚ ዌን አይ አም ኤሊጂብል የሚለው 1000 ሰብስክራይበር እና አሁን ላይ ባለው የዩቲዩብ ህግ 1000 ሰብስክራይበር እና 4000 ዋች አወር ከሞላላችሁ ኖቲፋይ ሚ ዌን አይ አም ኤሊጂብል የሚለው ቦታ አፕላይ ናው ነው የሚለው። አፕላይ ናው ይላል። እኔ ኦሬዲ ሞኔታይዝ አድርጌያለሁ። ይሄንን ለኤግዛምፕል ነው የኛውን ቻናል የምጠቀመውና ስለዚህ በዚህ መልኩ ማየት እንችላለን። ምናልባት ቀጥታ ስንገባ ይሄኛው የዴስክቶፕ ሳይት ላይ መጣልን ይችላል። ስለዚህ ወደ ሞባይል ሳይት መቀየር ይቻላል። ወደ ሞባይል ሳይት መቀየር ትችላላችሁ። እዛው ቻናል ፒክቸራችን ላይ ክሊክ አድርገን ቻናል ፒክቸር ላይ ክሊክ እናደርግና ሞባይል የሚል አለ። ሞባይል ሳይት ይላል። ልክ እንደ ዴስክቶፕ እንደሚለው ሞባይል ሳይት ደግሞ ኦፕሽን አለ። ይሄ አሁን ያየን የነበረው ዴስክቶፕ ሳይት ነው። አሁን ላይ ወደ ሞባይል ለመቀየር ደግሞ ሞባይል ሳይት የሚለውን ክሊክ እናደርግ። ይሄ የምትመለከቱት የሞባይል ሳይት ነው ማለት ነው። ይሄ ሞባይል ሳይት ነው ማለት ነው። እዛው ቻናል አይከን ላይ ሄደን ክሊክ ብናደርግ የዴስክቶፕ ኦፕሽን ደግሞ ይሰጠናል። የዴስክቶፕ ወይ ደግሞ የዴስክቶፕ ሳይት ዴስክቶፕ ላይ የሚታይበትን የዩቲዩብ ፔጅ ያሳየናል ማለት ነው። እዛው ክሊክ ስናደርግ ወደ ታች ስንወርድ ዴስክቶፕ ይለናል። ዴስክቶፕ ይላል እዚህ መጨረሻ ላይ። እሱን ክሊክ ስናደርግ ወደ ዴስክቶፕ ሳይት ይመልሰናል ማለት ነው። ሎድ ያደርገ ነው። እንዲህ የዴስክቶፕ ኦፕሽንን ያሳየናል። ይሄ የዴስክቶፕ ሳይት ነው ማለት ነው። ከቅድሞ የተለየ ነው አደራደሩ፣ ኤቭሪቲንግ ይለያል ማለት ነው። እና ይሄ ዴስክቶፕ ሳይት ነው። ልክ ቻናል ፒክቸሩ ላይ ስንነካ ወደ ዴስክቶፕ መቀየራችንን የሚያሳየን እንደ ቅድሙ ሞባይል ሳይት ይለናል ማለት ነው። ስለዚህ በዚህ መልኩ ሞኔታይዝ ለማድረግ የሚቀረንን የሰብስክራይበር እና የዋች አወር መጠን ሞባይል ላይ ሆነን እንዴት ማየት እንደምንችል ላሳያችሁ የፈለኩት ቪዲዮ ይሄን ይመስላል። ስለዚህ በዚህ መልኩ መጠናችሁን ማየት ትችላላችሁ ማለት ነው። ምናልባት ድጋሜ ቪዲዮ ከተመቻችሁ ላይክ ማድረግ ትችላላችሁ። እንደዚሁም ሼር ማድረግ ይቻላል። አመሰግናለሁ።